ኦሾ ቤት ውስጥ እያነበበ ያለ አንድ ወዳጁ ዘው ብሎ ገብቶ ከተቀመጠ በኋላ አንተ እኮ ቅዱስ ነህ፣ ጥበብህና ዕውቀትህ ሁሌም ያስደንቀኛል በማለት ነገረው። ኦሾም ልክ ነህ በማለት መለሰለትና ማንበቡን ቀጠለ። ከደቂቃዎች ቆይታ በኋላ ደግሞ አንድ ሌላ ኦሾን አምርሮ የሚጠላ ሰው ገባና አንተ እኮ ዓለምን ሰላም የነሳህ አምሳያ የሌለ ዲያብሎስ ነህ ሲል ኦሾ ላይ ወረደበት። ኦሾም መጽሐፉ ላይ እንደተተከለ ትክክል ነህ በማለት መለሰለት። ይህን የሰማው መጀመሪያ የገባው ሰው እኔ ቅዱስ ነህ ስለ ልክ ነህ ብለህ ነበር፣ አሁን ደግሞ ይሄ እብድ ሰውዬ ዲያብሎስ ነህ ሲል ሰምተህ ተቀበልከው፣ ይሄ እንዴት ሊሆን ይችላል ሲል ጠየቀ። ኦሾም ስማኝ ወዳጄ፣ የተለያዩ ሰዎች እየመጡ እኔን ሻይነት ስም ቢሰጡኝ እኔ እነሱ እንዳሉት ሻይነት ማንነት ያለው ሰው ልሆን አልችልም። ሰዎች ለኔ የሚሰጡኝ ስም የራሳቸውን ነው፣ እኔን በውስጣቸው ካለው ባህሪ ጋር እንደማስተዋወቅ ነው። አንተ እኔን ቅዱስ ያልከኝ ቅዱስ ስለሆንኩኝ አይደለም፣ በውስጥ ያለችውን ትንሽዬ ቅድስና ነው የነገርከኝ። ሰውየውም የነገረኝ በውስጡ ስላለው ዲያብሎስነት ነው። እኔም ሁለታችሁንም ልክ እንደሆናችሁ የነገርኳችሁ ከናንተ በላይ ስለናንተ ስለማላውቅ ነው በማለት መለሰለት።